ሰላም እንዴት ናችሁ? እንዴት ሰነበታችሁ? ሁሉ መልካም። ያው ዛሬ ከዚህ በፊት የሼፍ ኮፍያ ሰርተን ነበረ። በተመሳሳይ ስራ ደግሞ የሼፍ ሙሉ ልብስ ከላይ ያለውን እንደምንሰራ ቃል ገብቼ የላችሁ ነበረ። ዛሬ ያው እንደምትመለከቱት ልኬቶቻችንን ወስደናል። በልኬቶቻችን መሰረት ትከሻ 18 አለን፣ የደረት ልኬት 40 አለን፣ የዳሌ ልኬት እንደ አስፈላጊነቱ 41 እንጠቀማለን፣ ቁመት 29፣ እንደዚሁም ደግሞ ከትከሻ እስከ ወገብ ያሉትን ልኬቶች በሙሉ አስቀምጠናል። አሁን ከላይ ከተወሰነ 2 ኢንች ያህል ከወረድን በኋላ ፓተርናችን ላይ ወደ ጎን አሁን እንደምንመለከተው ወደ 5 ኢንች የላይኛው ልብስ የቁልፍ ቤት የሚሆን 5 ኢንች እንተውለታለን። ከዚህ ወደ ታች 1.5 ኢንች እንወርዳለን የላይኛውን ክፍል ለመስራት። የፊትም የኋላም አንድ ላይ ነው የምንጨርሰው። ከጫፍ ተነስተን ወደዚህ የገባ ነው እስከ 5 ኢንች ለቁልፍ ቤት ነው። ከላይ ወደ ታች 2 ኢንች ያህል የኋላንም የፊትን ለመስራት ነው። አሁን እንደምንመለከተው ያው ቁመት የሸሚዛችን ወይም የልብሱ ቁመት ወሰድን፣ እላው ላይ 1 ኢንች ያህል ጨመርን። በተጨማሪ ከትከሻ እስከ ደረት ድረስ ያለውን ልኬት የደረት ልኬታችንን 40 አካፍለን 10 አመጣን። ከትከሻ እስከ ወገብ ያለውን ልኬት 18 ኢንች አስቀመጥን። ስለዚህ ፓተርናችን ላይ በተመሳሳይ 2 ነጥቦችን ማገናኘት ስላለብን መስመር ለመስራት ለማስመር ማለት ነው። በዚህ መልክ 2 ነጥቦች እናገናኛለን። ያ ማለት ከትከሻችን እስከ ደረት መስመር የወረድነውን 10 ኢንች፣ በተጨማሪ ከትከሻ እስከ ወገብ 18 ኢንች የወረድነው አለ። ዋና ቁመታችን 29 ኢንች ነው። የምንሰራለት ሰው የሼፋችን ቁመት 29 28 አጥፎ ይመጣል ማለት ነው። ይሄንን ከሰራን በኋላ ይሄ ከላይ የምንመለከተው የትከሻ መስመር ነው። ይሄ የደረት መስመር ነው፣ ቸስት ላይናችን ነው። ይሄኛው ደግሞ የወገባችን መስመር ዌስት ላይን፣ እንደዚሁም ሂሚንግ ከታች ጥፋት ያለው ነው ወይም ሂፕ ላይን አካባቢ ያለው መስመራችን ነው። እንደምንመለከተው አሁን መስራት ያለብን የትከሻን ክፍል ነው። ትከሻ ክፍል እቺ ኔክ ዴብዝ እና ኔክ ሌንግዝ አለ። ኔክ ዴብዛችንን ለመስራት የደረታችንን ልኬት ለ12 እናካፍለዋለን። እንደዚሁም ኔክ ሌንግዝ ቁመቷን የአንገታችንን ክፍል ቁመት ለመስራት ደግሞ የደረታችንን ልኬት ለ12 አካፍለን ሲደመር 0.5 እናደርግበታለን ማለት ነው። ቅድም እንዳየነው የምንወስዳት የኔክ ዴብዛችንን ያካፈልናትን ማለት የደረታችን ልኬት ለ12 አካፍለን ያመጣነውን ነው የምናስቀምጠው። ይህ ማለት የደረታችን ልኬት እንደሚታወቀው 40 ነው። 40 ለ12 ስናካፍል ወደ 3.5 ድረስ ይመጣል። የአንገታችንን ዴብዝ 3.5 እናደርጋለን። ኔክ ሌንግዝ ስንሰራ እንደሚታወቀው እዚሁ 3.5 ላይ ሲደመር 0.5 እናደርገው ወደ 4 ድረስ እንወርዳለን ማለት ነው። ኔክ ሌንግዛችን የአንገታችን ቁመት 4 ሆነ ማለት ነው። እቺን በአርሞል ወይም ኔክ ሆል ከርቭ በዚህ መልክ ከርቭ እናወጣለታለን። እቺ የአንገታችንን ክፍል አገኘን ማለት ነው። ከአንገታችን ክፍል በኋላ የትከሻ ልኬት አለ። የትከሻችን ልኬት 18 ኢንች ነው። የደንበኛችን የትከሻ ልኬት 18 ነው። እንደሚታወቀው የትከሻ ልኬት ለ12 ነው የምናካፍለው፣ ለ2 ነው የምናካፍለው፣ ይቅርታ ለ2 እናካፍልና 18 ለ2 ያካፈልነውን እናስቀምጣለን። እንደዛው በተጨማሪ እቺኑ
የትከሻችን ልኬት ወደ ታችኛው ወደ ደረት መስመር እንወስድና በዚህ መልክ በቁመት እናስቀምጠዋለን። ከዛ በመቀጠል የሾልደር ስሎፕ የትከሻችን ተዳፋት ክፍል አለች ስላንት የምንላት እሷን ለመስራት የደረታችንን ልኬት ለ24 እናካፍለዋለን። የምትወርዷን ያው በተለምዶ 1.5 የምንወርደው አለ። ነገር ግን የትከሻችንን ልኬት የምንወርዳትን ሾልደር ስሎፕ ለማምጣት ምንድነው የምናደርገው? የደረታችንን ልኬት ለ24 ማካፈል ከዛ የወረድናትን 1.6 ያ ማለት የደረታችን ልኬት 40 ሲካፈል ለ24 ስናደርገው 1.6 ይመጣል። እሷን ከትከሻችን ከሾልደር ቶፓችን ተነስተን 1.6 ድረስ ካገናኘን በኋላ የመጣውን ነጥብ የትከሻችንን ክፍል ለሁለት እናካፍለዋለን። እንደዚህ እናካፍለዋለን። ካካፈልንበት ነጥብ ወደ ውስጥ ግማሽ ኢንች ገባ እንላለን። ምክንያቱም የፊት ለፊታችን ክፍል ወደ ውስጥ ገባ ስለሚል አርሞላችን ዙሪያ ወደ ውስጥ ገባ ስለሚል በዚህ መልክ ወደ ውስጥ ገባ አድርገን በአርሞል ከርቫችን ችኛዋን የላኛዋን የመጀመሪያ እናገናኛለን። ከዛ በመቀጠል ሁለተኛዋ የደረታችን ልኬት አለን። የደረታችንን ልኬት ለ4 አካፍለን የምናመጣው 10 አለ። ያንን 10 እናስቀምጥና እላው ላይ ኢዝ አሎዋንስ እንጨምራለን። ፎር ፍሌክሲቢሊቲ ጥብብ ያዝ እንዳያደርገን ለቀቅ እንዲል ኢዝ አሎዋንስ እንለዋለን። እሱን ከ1 እስከ 1.5 ድረስ እንጨምርና ያመጣነውን የደረት ልኬት ደምረን 11.5 ድረስ በዚህ መልክ እናሰምረዋለን። በአርሞላችን ካሰመርን በኋላ እንደምትመለከቱት የላኛው ክፍል አልቋል። ከደረታችን በታች ወደ ወገባችን እንወርዳለን። ወገባችን ላይ በዚህ በምንመለከተው መሰረት የወገብ ልኬት አለን። ያንን የወገብ ልኬት በብዛት የወንዶች ስንሰራ የተወሰነ ከነበረን ከደረት ልኬት ገባ አድርገን ብንሰራ ይቻላል። በብዛት ሸሚዞችን በምንሰራበት ሰዓት ግዴታ ስሊም አድርገን ወይም ሙሉ በሙሉ በወገብ ልኬት ስለማንሄድ ከደረታችን ልኬት ወደ ውስጥ ገባ አድርገን ወደ 9.5 የወገባችን ልኬት ካመጣን በኋላ በዚህ መልክ እስከ ወገባችን ከብብታችን መስመር ከደረታችን መስመር እስከ ወገብ በዚህ መልክ እናገናኛለን። ከዛ በመቀጠል እንደምትመለከቱት የዳሌ ልኬታችንን 41 ነው። 41 ለ4 አካፍለን ወደ 10.5 የሚመጣውን ካስቀመን በኋላ በዚህ በዳሌ ማስመሪያ እናገናኘዋለን። ከወገባችን እስከ ዳሌ ያለውን መስመር በዚህ መልክ እናገናኘዋለን። እንደምትመለከቱት ሙሉ በሚባል መልኩ የሸሚዛችን ከላይ ከትከሻ እስከ ታች ታጣፊ ክፍል ድረስ ጨርሰናል። አንገታችን አካባቢ እንግዲህ የሼፍ ልብስ ስንሰራ ተላላፊ ነው፣ የተወሰነ ይተላለፋል። 5 ኢንች ያልን የተሆነው የተወሰነ ገባ እናደርገውና በኋላ ላይ ያሳያቸዋለሁ። የኋላን ክፍል እዚሁ ላይ መጨረስ እንችላለን። ይህ ፊት ለፊታችን ነው። የኋላውን ክፍል እንደምትመለከቱት የኋላና የፊት አንደኛው ትልቁ ልዩነታቸው አንገታቸው ላይ ነው። 1 ኢንች ያህል ዝቅ እንላለን። ሁለተኛ ደግሞ ትከሻው ላይ እንደምትመለከቱት የተወሰነ የኋላ ክፍላችን ከፍ ስለሚል ለኋላ ክፍላችን በዚህ መልክ ከፍ እናደርገውና የኋላውን እናገናኛለን ማለት ነው። ትከሻችን አካባቢ እንደዚሁም አንገታችን አካባቢ የሚገኘው ነው የፊትና የኋላ ልብሶቻችን ልዩነት የሚፈጥሩ በብዛት ሸሚዝ ላይ። ስለዚህ እቺን የአንገታችንን ክፍል ከርቭ 1 ኢንች የወረድናትን ከላኛው ከትከሻችን ሾልደር ቶፓችን ጋር እናገናኘዋለን በዚህ መልክ። ከዛ በመቀጠል ቀጥታ የላኛውን የትከሻ ሾልደር ቶፓችንን ቅድም ሾልደር ስሎፕ ያልነውን ከፍ አድርገን ሾልደር ስሎፓን ቅድም 1.6 ነው ለፊት ለፊት ያወረድ ነው። አሁን ግን
1 ኢንች ያህል እንወርድና ግማሽ ያህል ልዩነት አላቸው ማለት ነው። ስለዚህ ምን እናደርጋለን? የፊትም የኋላም በዚህ መልክ ጨርሰናል። በሚቀጥለው ቪዲዮአችን ላይ ደግሞ ከዚህ ፓተርን ቆርጠን እንሰፋለን። ሀረርና አካባቢዋ ላይ ያለችው የዲዛይነር ፍቅር ያላችሁ ሰዎች በሙሉ አልፋ ፋሽን ዲዛይን በመምጣት እነዚህን የመሳሰሉ ልብሶችና የተለያዩ ዲዛይኖችን በመማር ባለሙያ እንዲሆኑ በዚህ አጋጣሚ ለማብሰር እወዳለሁ። አመሰግናለሁ።